ልዩነት ቀጥይ ምስክርነትሽን 5 ደቂቃ ሰተንሻል አሳጥረሽ ያው ሰላም ከጊዜያችን ለእናንተ ይሁን አንፃር ቅዱሳን። የተነሳ ሰላም እሺ እና እኔ ምስክርነቴ ባለፈ ማለት ስጸልዩለት እንደዚሁ ነበር። ልጆች ሼር አድርጎኝ ሳይሆን ድንገት ነው የገባሁት ለመጀመሪያ ጊዜ እና አስገቡኝ ብያቸው አስገባችሁኝና ከሶስት ዓመት በፊት ነው ነገሩ የሆነው፣ ግን ከዛም በፊት ነበርና በጌታ ሆኖ ግን በጌታ አያምንም። በጌታ ሆኖ በጌታ አያምንም። ቸርች ሄዳል ያ ሰው ምንም፣ ግን ስታዩ ግን የጌታ ነው። እንደዛ ሆኖ ጓደኛዬ ነበርና በብዙ የማይስማማን ነገሮች ነበሩ። በቃ እኔ ካንተ ይልቅ ጌታ ይሻለኛል ብዬ ተለይቼ ሲሄድ ለካ ጌታ በዚህ የተናገረኝ እሱ ስሜን ወደ ጦንቃይ ቤት ወስዶ አንዳንዶች ነገር አድርጎ ነበርና ግን ከዛም በኋላ በቃ ምሰራ በእጄ ላይ አይቀመጥም። ትዳር ይዣለሁ። በትዳሬ ውስጥ ግን ያናደኛል። ያ ሰው ምንም አድርጎኝ ሳይሆን ሳየው ግን ያናደኛል። ዝም ብዬ በቃ መልካም ነገር እንኳን አልመልስለትምና ያ ሰው ዝም ስል ወይም ከኔ አንድ ራቅ ስል ጊዜ ደግሞ ምን ሆኜ ነው ብዬ ራሴን የምጠይቅበት ጊዜ ነበርና ጌታ በዚህ ባለፈ ተናገረኝ ማለት ነው። ሌሊት እየመጣብኝ ያባረኝ ነበር ያ ሰው። በጣም ሰላሜ እንደሚታወቅ በህልሜ ይደፍረኛል፣ ብዙ ነገር ማለት ነው። 3 ዓመት ውስጥ ምንም ደስታ የሚባል ነገር የለኝም ነበር። ያ ቀን ግን እዚህ ከተጸለየልኝ ይሄ ቃል ከመጣ በኋላ እኔም በቃ መንገዱን ምኑን ስለገባኝ ስለተረዳው በቃ በጣም ጸለይ። ከዛም በኋላ ተኝቼ ማደር ጀመርኩ። ውስጤ ሰላም በቃ አይቼ የማላውቀው ሰላም ሆነና እረፍት ሆኖልኛልና ጌታ ኢየሱስ ይባረክ። ለኔ ማዳን ሆኖልኛል። ለእግዚአብሔር ክብር ይሁን። ለእግዚአብሔር ሰው ደግሞ እምነት እንዲሆነው ዘንድ ማለት ነው። ከምስክርነታቸው የተነሳ ድል ነሱ ይላል መጽሐፍ ቅዱስ። ባለ ዕዳ እንዳንሆን የሆነልን እንድንመሰክር ለዚህ ነው የመጣሁት። ተባረኩልኝ። በጣም የእግዚአብሔር ሰው ተባረክልኝ። ካንተ ጋር እግዚአብሔር አለ፣ ጸጋውን ያብዛልህ እላለሁ። ልዩዬ ተባረኪ። ጌታ ይባርክሽ። ዘመንሽ ብሩክ ይሁን በኢየሱስ ስም። አሜን እግዚአብሔር ያመጣው ለውጥ በህይወትሽ የጸና ይሁን። አሜን ጌታ ኢየሱስ ይባርክሽ። እንዲህ አይነት የማይደብቁ እግዚአብሔር ያደረገላቸውን ከምን ውስጥ እንዳወጣቸው የማይደብቁ ሰዎች በሌላ በረከት ነው እግዚአብሔር የሚጎበኛቸው። ምክንያቱም እውቅና የሰጡለት እግዚአብሔር ይባርካቸዋል። በሌላ ምስክርነት ህይወታቸውን ይሞላልና ቅዱሳን ከውስጥም ሆናችሁ የምትሰሙኝ ሰዎች መስክሩ። ምስክርነት ጥቅሙ አንድ ለእናንተ ነው በዋናነት፣ ሁለተኛ ደግሞ ስትመሰክሩ እግዚአብሔር ነው የሚወደስበት፣ እግዚአብሔር ነው ከፍ የሚልበት። ጌታ ደግሞ የተጠቀማቸው አገልጋዮች ወደፊት ላለው አገልግሎታቸው ራሳቸውን መገምገም፣ ራሳቸውን እግዚአብሔር ከነርሱ ጋር እንደሆነና አብሯቸው እየሰራ እንደሆነ በጣም ሞር ከበፊቱ ይልቅ ራሳቸውን የሚያበረቱበት ነው የሚሆነው። ልባቸውን ይደግፋል። እግዚአብሔር እያንዳንዱን ነገር ሲያደርግ በመጀመሪያ ለራሱ ክብር ነው የሚሰራውን ስራ የሚሰራውና ከዚህኛ የምናገኘው ጥቅም የምናገኘው ክብር የለም። ነገር ግን እምነት ይሆነናል። ኢየሱስ ጌታ ነው። እምነት ይሆነናል። ጌታ ኢየሱስ ይባርካችሁ። ዘመናችሁ ይባረክ። ቀጥታ ወደ እግዚአብሔር ቃል ከመሄዳችን በፊት ሌላ አንድ ሰው ካለ ከዚህ በኋላ በቀን ለሁለት ሰዎች ለዚህ ምስክርነት ጊዜ ይኖራል። ግን የሚሆነው ከዚህ ከቃል በኋላ ነው የሚሆነው ከዚህ በኋላ። አሁን ግን እግዚአብሔር መልካም ነው። ምክንያቱም ያንን ዕለት እግዚአብሔር የሰራላቸውን ነገር ነፃ ወጥተው ከሆነ ነፃ እንደወጡ እግዚአብሔር የሰራላቸውን ነገር ይናገራሉ። ከቃል በኋላ ከጸሎት በኋላ ማለት ነው። ከቃል በኋላ ማለት ነው የምስክርነት ጊዜ ይኖራል። ከዛ በኋላ ወደ ጸሎት እንገባለን። እንደዛ ነው የሚሆነው። ጊዜውንም በደንብ አጀስት ስላደረገን እንደ በፊቱ ረጅም ጊዜ ምንቆይ መስሏቸው ብዙ ሰዎች አይ በቃ እዛ ቤት
ረጅም ጊዜ ሰዎች ስለሚቆዩ ችግር የለውም ሊሉ ይችላሉ። ፕሮግራሞቻችን በሰዓት የተገደቡ ናቸው። ስለዚህ 5 ቀናት ፕሮግራሞችን እናካሂዳለን። ቢበዛ 3 ተኩል ወይም 3 ሰዓት ነው የምናደርገው፣ ቢበዛ ማለት ነው ቆይታችንን በዚህ ፕላትፎርም ላይ። ከዛ በላይ አንሂድም። ሰዓት የሚያንሰን ከሆነ ለጸሎት በተለይ የጸለይን ሰዓት የሚያንስ ከሆነ የመጨመር ስራ እንሰራለን፣ ሰዓት ማለት ነው። ግን አሁን ባለው ሁኔታ ሁላችንም እግዚአብሔር እንዲረዳን ይህንን የእግዚአብሔርን ጸጋ አብረን እንካፈል። እኔም ከእናንተ ጋር ወደ ልዩ መገለጥ ነው የምገባው። እግዚአብሔር ወደ ልዩ መገለጥ ነው የሚያስገባኝ ከእናንተ ጋር እና ስለዚህ ዘመናችሁ ይባረክ። መስክር ውስጥ አንድ ሌላ መመስከር እፈልጋለሁ። እግዚአብሔር ከዚህ ፈቶኛል፣ ይህን በህይወቴ ላይ አምጥቷል፣ እንዲህ አይነት ለውጥ አይቻለሁ፣ እግዚአብሔር በእናንተ እየሰራ ነው የምትሉ አንድ ለዚህ እታች ላለው እኛን ለሚከተለን ጆይን ላደረጉ ሰዎች ሞር እምነት ይሆናቸዋል። እዚህ እግዚአብሔር አለ፣ እዚህ ጌታ አለ ብለው ራሳቸውን አሳምነው ከኛ ጋር የእግዚአብሔርን ጸጋ ለመካፈል ድፍረቱ ይኖራቸዋል። ምክንያቱም ብዙ ነገር ስላለ ማለት ነው። እዚህ ማውራት ስለማያስፈልግ ነው። ብዙ ነገር አለ። የእግዚአብሔርን ነገር እንዳይቀበሉ የሚያደርግ በዚህ ሰዓት ላይ የተነሱ ብዙ እንትኖች አሉ። ስለዚህ የእግዚአብሔርን ነገር ንጹህ የሆነውን ነገር አብረውን እንዲካፈሉ የእግዚአብሔርን ጸጋ እንዲካፈሉ እምነት ይሆናቸዋል ማለት ነው። ኦኬ እሺ እሺ ፕሮፌትዬ እኔ ልመስክር። እሺ ማነሽ አንቺ? አላየሁሽ። ጌሮን እሺ ማርኮ እሺ እኔ ከዚህ በፊት ስታገለግል በእንትን ገብቼ ነበረ፣ ጄሪ ጋር ስታገለግል በቃል እንደ ድንገት ሆኖ የዛን ቀን ነበር የገባሁትና ሳልገባ በፊት ርቼው ታውቃለች። ከርቼው ጋር እንደውም እያወራው ነበረ እና እኔ በጣም የሆነ ማለት የዛን ቀን ስገባ በቃ ቃሉ እንኳን ጥቅሱን አላስታውስም፣ ቃል እያካፈልክ ነበረ። ከማያስፈልጋችሁ ነገር ሁሉ ውጡ እያልክ ነበረ ስትመሰክር የነበረውና እና እኔ ሳልገባ በፊት የወሰንኩት ነገር ነበረ። ያ ነገር ውስጥ ሳልገባ ኦሬዲ ለመውጣት ወስኜ ነው ያ ነገር ውስጥ የገባሁትና ወስኜ ግን መተግበር አቅቶኝ ነበር እና ሪችዬ ታውቃለች። በቃ መተግበር አቃተኝ እንጂ ወስኛለሁ፣ ግን መውጣት አቃተኝ። እግዚአብሔር በቃ እንዲናገረኝ እፈልጋለሁ ብዬ እሷንም በስልክ እያወራኋት ነበር እንደ ድንገት እና የዛን ቀን ስገባ በቃ ከማያስፈልግ ነገር እግዚአብሔር ከማይከብርበት ነገር ውጡ እያልክ ቃል እያካፈልክ ነበረና በቃ የዛኑ ቀን የወሰንኩትን ውሳኔ በቃ ተገበርኩኝ፣ ልተገብር ቻልኩኝ። እግዚአብሔር ረዳኝ። ያ ውሳኔ የዛኑ ቀን በቃ ከዛ ወጥቼ የወሰንኩትን ነገር ተገበርኩኝ። እግዚአብሔር ረዳኝ። ከዛ ነገር ወጣው። አሁን ሰላም አገኘው። ሰላም አልነበረውም ያ ነገር። እግዚአብሔር ግን ረድቶኝ ከዛ አውጥቶኛል። በቃሉ አልተጸለየልኝም፣ ትንቢትም አልመጣልኝም። እግዚአብሔር በየትኛውም መንገድ ይናገራል። ከቃሉ የሚበልጥ ትንቢት የለም። እኔ ደግሞ ቃሉ በቃ ከዛ ነገር አውጥቶኛል። እግዚአብሔር በዚህ ነገር ረድቶኛል። ጌታ ስሙ ለዘላለም የተባረከ ይሁን። እኔ አሁን በህይወቴ በጣም ደስተኛ ነኝ። ደስተኛ አልነበርኩም በዛ ነገር፣ ሳልፈልግ ገባውበት። ስገባም ለመውጣት ነበረ፣ ግን ከገባው በኋላ መውጣት አልቻልኩም ነበረ። እግዚአብሔር ረዳኝና አሁን ሁሉ ነገር ሰላም ነው። ጌታ ይባረክ። በጣም ደስ ብሎኛል። እግዚአብሔርን አመስግኑልኝ። ጌታ ይሄንን ነገር አድርጎልኛል። ጌታ ይመስገን። እግዚአብሔር እንኳን ረዳች። ጌታ ሲረዳ ነው። በዚሁ አጋጣሚ ልል የሚፈልገው ትልቁ መገለጥ የእግዚአብሔር ቃል ነውና የእግዚአብሔር ቃል እውነተኛ መገለጥ ነው። የእግዚአብሔር ቃል ምንም የማይጨመርበት ምንም የማይቀላቀልበት እውነተኛ የእግዚአብሔር ቃል ነውና ስለዚህ ጌታ እንኳን ረዳሽ። እኔም ትኩረት የሚሰጠው ለዚህ ነው፣ ለእግዚአብሔር ቃል ነው። የእግዚአብሔር ቃል ባለበት በረከት ነው ያለው። የእግዚአብሔር ቃል ራሱ በረከት ስለሆነ ስለዚህ እግዚአብሔር ቃል እንዲናገር ለሚፈልጉ ሰዎች እግዚአብሔር ቃል አለው። ቃል ብቻ ተናገር ነው ያለው የዓመቱ አለቃ።
ብላቴናዬ ይፈወሳል። በቃ ቃል ሲመጣ ነገራችሁን ይፈውሰዋል። ቃል ሲመጣ ህይወታችሁን ይፈውሰዋል። ቃል ሲመጣ ነገራችሁን ይቀይራል እና የእግዚአብሔርን ቃል ተጠሙ። ዛሬም እግዚአብሔር በረዳን መጠን የተወሰነ ጊዜ እንወስድና እንቀጥላለን። የእግዚአብሔርን ቃል እንካፈላለን። አሁን ቀጥታ ወደዛ ነው የምንሄደው። በመዘመር ፕሮግራም በመምራት እንዲሁ ደግሞ ታብ ሼር ኮፒ ሊንክ አድርጉ በማለት በውስጥ እየሰራችሁ ትልቅ ስራ ያላችሁ ወንድና ሴት ልጆች ዘመናችሁን ጌታ ኢየሱስ ይባርከው። ተባረኩ። እግዚአብሔር ያለምልማችሁ። በጣም ነው የምወዳችሁ ማከብራችሁ። ዘመናችሁ ይባረክ። አሁን ቀጥታ ወደ ዛሬው አገልግሎት ነው የምንሄደው። ክብር ለኢየሱስ ይሁን። እንግዲህ አሜን። ፕሮፌትዬ አንዴ ቅዱሳን ይቅርታ ፕሮፌት ቅዱሳን አቁሟቸዋል ታብታብ ማድረግ 13 ሰው ይታየኛል። ቀጥሉ። ያለችን ሰዓት አሁን ትንሽ ነው እና ፕሮፌትንም በዚህ ሰፖርት እናርገው እስቲ ኔትወርኩ እንዲሰራ። እሱ ከኛ ምንም የሚፈልገው ነገር የለም እና ጊፍትን መስጠት የምትፈልጉ ቲክቶኩን ሰፖርት እንዲያረግለት በአሁን ጊዜ ታውቃላችሁ ኮምፕሌ ብዙ ነገር የበዛበት ጊዜ ስለሆነ እባካችሁ በእንደዚህ በምትችሉት ሰፖርት እናርገው። ታፕታፕ እናርግ፣ ኮፒ ሊንክ እናርግ። እሱ ይጠቅመዋል ለኔትወርኩም ለምኑም ማለት ነው። ጊፍቶቹ ሁሉ ይጠቅሙታል ለሱ። ጌታ ይባርካችሁ። ተባረክ። ይቅርታ ፕሮፌት ልክ ነሽ። በመሃል ተባረኪ። ገባሁ። ጌታ ይባርክሽ። በቃ ስራሽ ስለሆነ ጌታ ይባርክሽ። ዘመንሽ ይባረክ። እግዚአብሔር መልካም ነው። ጌታ መልካም ነው። ተባረኩ። የምታደርጉት መልካም ነገር ሁሉ የሚመዘገበው በእግዚአብሔር ዘንድ ነውና እግዚአብሔር የምታደርጉትን ያን መልካም ነገር የሚረሳ አምላክ አይደለም። ተባረኩ። ጌታ ይባርካችሁ። ሪቾ ቴንኪዩ። ተባረኪ። እቀጥላለሁኝ። የዛሬ መልእክቴ የሚሆነው ኦሪት ዘጸአት ላይ ምዕራፍ 14 ላይ ነው የሚሆነውና መረጃ እያለ ተረኛው ህዝብ ይሻገራል የሚል የመልእክቴ ርዕስ ለምትጽፉ ሰዎች። መረጃ እያለ ተረኛው ህዝብ ይሻገራል። መረጃ እያለ ተረኛው ህዝብ ይሻገራል። አትሻገርም የሚል መረጃ እያለ፣ አትሄድም የሚል መረጃ እያለ በጣም እንደማትቀጥሉ የሚነግራችሁ ሁኔታ እያለ ግን መቀጠል እናንተ ነው የሚሆነው። በዚህ ክፍል ላይ የምናየው ታሪክ በጣም አስደናቂ ነው። እግዚአብሔር የቃል ኪዳኑን ህዝብ 430 ዓመት ከቆየበት ምድር ሲያወጣው እስራኤልን ከዛ ከግብፅ ከባርነት ቤት ሲያወጣው ወተትና ማር ወደሚፈሰው ምድር ለማስገባት ነው። ተባረኪ። ሻሎም ብያለሁ። ተባረኩ። እና እግዚአብሔር በዚህ ክፍል ላይ እስራኤልን በሚያስደንቅ ፋርዖን አለቅም እያለ አትወጡም አትሄዱም እያለ እገዛቸዋለሁ እያለ አጠፋቸዋለሁ እያለ እየፎከረ እያለ እግዚአብሔር በብርቱ ክንዱ በብርቱ እጁ ህዝቡን በሚያስደንቅ ታምራት ፈርዖንን በብዙ አይነት መቅሰፍት የግብፅን ምድር በብዙ አይነት መቅሰፍት እየመታ ህዝቡን ካወጣው በኋላ ህዝቡ ጉዞ ላይ ያለ ፈርዖን በመልቀቁ ተቆጨ። የምናየውን ክፍል ኦሪት ዘጸአት ምዕራፍ ቁጥር 14 ቁጥር 1 ላይ ጀምረን ነው የምናየው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ተመልሰው በሚግዶልና በባህር መካከል በበዓል ዛፎንም ፊት ለፊት ባለው በፊሃሮት ፊት እንዲሰፍሩ ለእስራኤል ልጆች ተናገር። ከእርሱም አጠገብ በባህር ዳር ትሰፍራላችሁ። ፈርዖንም ስለ እስራኤል ልጆች በምድር ይቅበዘበዛሉ፣ ምድረ በዳም ዘጋቻቸው ይላል። እኔም የፈርዖንን ልብ አጸናለሁ፣ እርሱም ያባራቸዋል። በፈርዖንና በሰራዊቱም ሁሉ ላይ ክብር አገኛለሁ። ግብፃውያንም እኔ እግዚአብሔር እንደሆንኩ ያውቃሉ። እነርሱም እንዲሁ አደረጉ። ሕዝቡም እንደኮበለሉ ለግብፅ ንጉሥ ነገሩት። የፈርዖንና የባሪያዎቹም ልብ በሕዝቡ ላይ ተለወጠና ይላል ተለወጠና እንዳይገዛልን እስራኤልን የለቀቅነው ምን አድርገናል አሉ። ሰርገላውንም አሰናዳ፣ ሕዝቡንም ከእርሱ ጋር
ወሰደ። 600 የተመረጡ ሰረገሎችንም የግብፅንም ፈረሶች ሁሉ በእያንዳንዱም ሰረገላ ሁሉ ላይ ሶስተኞችን ወሰደ። እግዚአብሔርም የግብፅን ንጉሥ የፋርዖንን ልብ አጸና፣ እርሱም የእስራኤልን ልጆች አሳደደ። የእስራኤልም ልጆች ከፍ ባለች እጅ ወጡ። ግብፃውያንም የፈርዖን ፈረሶች፣ ሰረገሎቹም፣ ፈረሰኞቹም፣ ሰራዊቱም ሁሉ አሳደዷቸው። በባህሩ ዳር በበዓል ዛፎን ፊት ለፊት ባለው በፊሃሮት አጠገብ ሰፍረው አገኟቸው። ፈርዖንም በቀረበ ጊዜ የእስራኤል ልጆች ዓይናቸውን አነሱ፣ እነሆም ግብፃውያን በኋላቸው ገስግሰው ነበር። የእስራኤልም ልጆች እጅግ ፈሩ፣ ወደ እግዚአብሔርም ጮኹ። ሙሴንም በግብፅ መቃብር ስላልኖረ በምድረ በዳ እንሞት ዘንድ አወጣህንን? ከግብፅ ታወጣን ዘንድ እያደረግክብን ምንድን ነው? በምድረ በዳ ከምንሞት ብንገዛላቸው ይሻለናል እና ተወን፣ ለግብፃውያን እንገዛ ብለን በግብፅ ሳለን ያለ ቃል ይህ አይደለምን? አሉት። ሙሴም ለሕዝቡ አትፍሩ፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። እግዚአብሔርም ሙሴን አለው፣ ለምን ትጮህብኛለህ? እንዲጓዙ ለእስራኤል ልጆች ንገር። አንተም በትርህን አንሳ፣ እጅህንም በባህሩ ላይ ዘርጋ፣ ክፈለው። የእስራኤልም ልጆች በባህሩ ውስጥ በየብስ ያልፋሉ። ናውም እኔ ግብፃውያንን ልብ አጸናለሁ፣ በኋላቸውም ይገባሉ። በፋርዖንና በሰራዊቱም ሁሉ ላይ በሰረገሎቹም በፈረሰኞቹም ላይ ክብር አገኛለሁ። ግብፃውያንም በፈርዖንና በሰረገሎቹ በፈረሰኞቹም ላይ ክብር ባገኘው ጊዜ እኔ እግዚአብሔር እንደሆንኩ ያውቃሉ። በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከልም ገባ። በዚያም ደመናና ጨለማ ነበር። በዚህ በኩል ግን ሌሊቱን አበራ። ሌሊቱንም ሁሉ እርስ በራሳቸው አልተቀራረቡ። ሙሴም በባህሩ ላይ እጁን ዘረጋ። እግዚአብሔርም ሌሊቱን ሁሉ ጽኑ የምስራቅ ነፋስ አምጥቶ ባህሩን አስወገደው፣ ባህሩንም አደረቀው፣ ውሃውም ተከፈለ ይላል። ወረድ እያለን እንቀጥላለን። የተወሰነ ደቂቃ ነው መወስደው፣ አላበዛባችሁም። ዛሬ ትንሽ ነገር ነው የምላችሁ። ክብር ለኢየሱስ ይሁን። በዚህ ክፍል ስትመለከቱ መጀመሪያ እግዚአብሔር ልቀቅ ብሎት የለቀቀው ፈርዖን እና የግብፅ ሕዝብ እግዚአብሔር ሕዝቡን ለአንዴና ለመጨረሻ ጊዜ ከግብፅ ምድር እንዳወጣቸው ከግብፅ ምድር ሕዝቡ እንደወጡ ሲሰሙ አንድ ነገር ነው ያደረጉት። እስራኤላውያን እንዳይገዙልን ጡብ እንዳያዘጋጁ፣ ከተማ እንዳይገነቡ ምን ማድረጋችን ነው መልቀቃችን ብለው መነጋገር ጀመሩ። አሁን ማድረግ ያለብን እንዲመለሱ ነው ብለው ሲመካከሩ እግዚአብሔር አንድ ውሳኔ ወስኖ ነበር። በግብፃውያን መታወቅ እፈልጋለሁ፣ ግብፃውያን እኔን ያውቁኝ ዘንድ እፈልጋለሁ። ምክንያቱም እስራኤልን የምመራው እኔ እንደሆንኩ የማሻግረው እኔ እንደሆንኩ ያውቁ ዘንድ ብሎ እግዚአብሔር የፋርዖንን ልብ እንደሚያጸና ለነ ሙሴ ይነግራቸው ነበር። እንግዲህ የተባለው ነገር አልቀረም። በምድረ በዳ እናገኛቸዋለን ብለው አስበው መከተል ጀመሩ፣ ማሳደድ ጀመሩ። ዛሬ ምንም አይነት መረጃ ቢኖር፣ ከኋላችሁም የከበበ ከፊታችሁም የተደነቀረ ምንም አይነት ሰልፍ ቢኖር በሕይወታችሁ ዛሬ መልእክታችሁ ይሄ ነው። ተረኞች ናችሁ፣ ትሻገራላችሁ ይላችኋል ጌታ። ተራው የእናንተ ነው። እግዚአብሔር ተረኞች ናችሁ እያለ ነው ያለው። ተረኞች ናችሁ። ተረኛው ሕዝብ ይሻገራል። መረጃው ትክክል ነው። ፈርዖን መጥቷል። አዎ መጥቷል። ፈርዖን መጥቷል። አዎ መጥቷል። ሰራዊቱ መጥቷል። አዎ መጥቷል። ተከበዋል። አዎ ተከበዋል። ነገር ግን እስራኤላውያን ቢከበቡም አንድ ሙሴ የሚያውቀው እውነት አለ። እጃቸውን ይዞ ያወጣቸው እግዚአብሔር ከኋላቸው ለሚያሳድዳቸው ፈርዖን አሳልፎ የሚሰጥ ሳይሆን
ከፊታቸው ላለው ባህር አሳልፎ የሚሰጥ ሳይሆን ባህሩን ከፍሎ ወደ ነገራቸው የሚያደርስ አምላክ እንደነበረ ስለሚያውቅ ሙሴ ያበረታታቸው ጀመረ። አንተ ቆይ እኛ እኮ እዛ እያለን እዚህ መሆን ይሻለናል ብለንሃል። ያኔ ነገርን ይሄ ነበረ። ይሄ ጉድ እንዳይመጣብን ነበረ። መቃብር እኮ በግብፅ ምድር ላይ አለ። ለምን በምድረ በዳ እንድንሞት አመጣሃል? ብንገዛላቸው ይሻል ነበር። ዘመናችንን በሙሉ ብንገዛላቸው ይሻለን ነበር። አሜዚንግ፣ በጣም የሚያስደንቅ ነው። ዘመናችንን በሙሉ ምን ብንል ይሻል ነበር? ብንገዛላቸው ይሻል ነበር። አንዳንድ ጊዜ እኛ አይገባንም እንጂ እግዚአብሔር ሊከብር በተለያየ አይነት ሚጥ ውስጥ በተለያየ አይነት መከበብ ውስጥ ሊያሳልፈን ይችላል። ዋናው እግዚአብሔር ከከበረ፣ እግዚአብሔር ከፍ ከፍ ካለ፣ አንቺ በቂ መረጃ አለሽ። አዎ የመጣው ሰራዊት ዝም ብሎ ሰራዊት አይደለም። የመጣው ሰራዊት በኃይል የሚመልስ ነው። በኃይል ወደ ኋላ ወደ ባርነት የሚመልስ ነው። ነገር ግን በአንቺ ህይወት በአንተ ህይወት እየሆነ ያለው ነገር ሁሉ ከእግዚአብሔር ዕውቅና ውጪ አይደለም። ከእግዚአብሔር ዕውቅና ውጪ አይደለም። ለምን ይሄንን ቃልክ ካላችሁኝ፣ እግዚአብሔር ምን ይላቸዋል? እነዚህን ሰዎች ላይ ከፍ ብላችሁ ስትመለከቱ በግብፃውያን ላይ ክብርን አገኛለሁ አለ። ሙሴንም እግዚአብሔር ህዝቡ እንድጓዝ እንግዲህ እግዚአብሔር አሁን ጉዞሽ እንዲቆም አይደለም ፕላኑ። ጉዞ እንዲቆም አይደለም፣ ራእይ እንዲቆም አይደለም፣ ህልምሽ እንዲቆም አይደለም፣ መድረስ ወዳለብሽ እንዳትደርሺ አይደለም። የእግዚአብሔር አጀንዳ፣ የእግዚአብሔር ሐሳብ የሚያስቆም ሰራዊት ይኖራል። የሚያስቆም የሚያሳድድ ይኖራል። አትቀጥልም የሚል ይኖራል። የታጠቀ ኃይል ይኖራል። ነገር ግን አንድ እውነት አለ። እግዚአብሔር ኃላፊነት ወስዶ ስለሆነ ኃላፊነት ስላንቺ ወስዶ ስለሆነ አንቺ ማመን ያለብሽ ሂጂ ያለሽን፣ ተሻገሪ ያለሽን፣ ውጪ ያለሽን፣ ውረሺ ያለሽን፣ ትደርሻለሽ ያለሽን እግዚአብሔርን ነው መሆን ያለበት። ምን ትጮህብኛለህ? ልክ እንደነሱ አለው ሙሴ። በደንብ ከእግዚአብሔር ሰምቶ ነው የሄደው። አያችሁ፣ ምን ትጮህ? አንዳንዶቻችን እንጮሃለን። አትደርስም ሆይ ጌታ ሆይ፣ ስቃይ ውስጥ ነኝ፣ መከራ ውስጥ ነኝ፣ ምጥ ውስጥ ነኝ፣ ጌታ ሆይ አትደርስም ሆይ። ለማን አሳልፎ ሊሰጥሽ ነው ከዛ ህይወት ያወጣሽ? ለምን አሳልፎ ሊሰጥሽ ነው እግዚአብሔር ከዛ ነገር ውስጥ ያወጣሽ? በምድረ በዳ እንድታልቂ እንድትሞቺ ነው እግዚአብሔር አውጥቶ ያመጣሽ አይደለም። እግዚአብሔር ኃላፊነት ወስዶ ነው። እስራኤላውያንም ያልገባቸው ነገር ምክንያቱም ባርነት ውስጣቸው ስለነበረ ወይም የግብፅ ሽንኩርት ውስጣቸው ስለነበረ ከግብፅ ወጡ እንጂ ግብፅ ከውስጣቸው አልወጣችም። ለዚህ ነው እንግዲህ እንዲህ ይሉ የነበሩት በግብፅ ብንቀበር ይሻል፣ ብንገዛላቸው ይሻል ነበር፣ ዘመናችንን በሙሉ ብንገዛ ይሻል ነበር። በጌታ በኢየሱስ ስም አትገዙም። ዛሬ ነፃ መውጣት ይሆንላችኋል። በዚህ መካከል በኢየሱስ ክርስቶስ ስም ሰበር መልእክት መጥቶልኛል። ማካባራ ዳጋባሲያ ሊገዛችሁ፣ በኃይል ሊገዛችሁ፣ ከዚህ ውጪ አማራጭ የለም። ትገዣለሽ፣ አንገትሽን ደፍተሽ አቀርቅረሽ ነው የምትኖሪው የሚል ካለ በጌታ በኢየሱስ ስም ዛሬ እሱ አንገቱን ይደፋል። አንቺ ቀናት ያለሽ፣ አንተ ቀናት ላለ። ምክንያቱም ሲባል እግዚአብሔር ከአንቺ ጋር ስለሆነ፣ ኃላፊነት ወስዶ ስለሆነ ያመጣክ፣ ኃላፊነት ወስዶ ስለሆነ ያመጣሽ። ክብር ለኢየሱስ ይሁን። አንቺን ሲያመጣ፣ አንተን ሲያመጣ እግዚአብሔር ኃላፊነት ወስዶ ነው። እንድትበላ አይደለም፣ እንድትጠፋ አይደለም። ሃሌሉያ። መልእክት ነግራቸዋለሁ በዚሁ
አጋጣሚ እግዚአብሔር አምላክ ተበላን ላላችሁ፣ አበቃልን ላላችሁ፣ አለቀ የኔ ጉዳይ ላላችሁ፣ ተዘጋ ላላችሁ ሰዎች እግዚአብሔር የተዘጋውን እየከፈተ ታዩታላችሁ። እግዚአብሔር የቆመውን እያስቀጠለ ታዩታላችሁ። ያለቀውን ነገር እያስቀጠለ ታዩታላችሁ። የተዘጋውን እያስቀጠለ ታዩታላችሁ። ቁጭ ብላችሁ እግዚአብሔርን ጠብቁት። እግዚአብሔር ምንድን ያለው? ሙሴ ምን አለ? ዝም ብላችሁ ለእናንተ የሚያደርገውን የእግዚአብሔርን ማዳን የእግዚአብሔርን መድኃኒት ማኩራ ባዳጋባስያ ታያላችሁ አለ። እዩልኝ፣ መጽሐፍ ቅዱስ ያወጣችሁ ሰዎች ቁጥር 13 ላይ ሙሴም ለሕዝቡ አለ አትፍሩ። መልእክት ነው። አትፍሩ። ልሞት ነው የምትሉ አትፍሩ። ሊጠፋ ነው የምትሉ አትፍሩ። ነገር ተዘግቷል የምትሉ አትፍሩ። አበቃልኝ፣ ማን ይፈርድልኛል፣ ፍርድ አጥቻለሁ የምትሉ አትፍሩ። እኔ መልእክት እየተናገርኩ ነው። እግዚአብሔር ሰበር መልእክት ሰጥቶኛል። ጃማ ካፓሪያ ቢያላቦ ሴክሬዴቬኒያ ሞንታ ዛሬ ያላችሁበትን ሁኔታ ለዘላለም አታዩትም። ለአንድ ቀን አይደለም፣ ለሁለት ቀን አይደለም፣ ለዘላለም አታዩትም። የእውነት ነብዩ እንዳለ፣ የእውነት መሪያቸው ሙሴ እንዳለ እስራኤላውያን ከዛ በኋላ አላዩም። በአሌ ካማዶሮቦ ሼካፓሪያና ማንታ አታዩአቸውምና ይላል። ቁሙ። ምን በሉ? ቁሙ። በእግዚአብሔር ተደግፋችሁ ቁሙ። በሰው አይደለም፣ በገንዘብ አይደለም፣ በጉልበት አይደለም፣ በእግዚአብሔር ተደግፋችሁ ምን በሉ? ቁሙ። ዛሬ እግዚአብሔር ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። ዛሬ ማዳኑ ከሚጠሏችሁ ከወደረኞቻችሁ እጅ ሁሉ ላይ ይሆናል። ዣካማሮቫ ዳጋባሳክ ላዲያላቦሪያ በኢየሱስ ስም ማዳኑን በሕይወትሽ ታያለሽ። እንደ እግዚአብሔር መልእክተኛ መጥቻለሁ። እኛ እንደ እግዚአብሔር መልእክተኞች መጥተናል። ዛሬ በዚህ ያለን ቅዱሳን እንስማ። እግዚአብሔር እንዲህ እያለን ያለው ተረኞች ናችሁ። መረጃው ምኑንም ያህል እንደማትሻገሩ ወደ ግባችሁ እንደማትደርሱ የሚነግራችሁ ሊሆን ይችላል። የመልእክቴን ርዕስ እንዳትረሱ። መረጃ እያለ ተረኛው ሕዝብ ይሻገራል። መረጃ አለ እንዳትሻገሪ የሚናገር፣ እንደማትወጪ የሚናገር። ሰው የለሽም፣ ገንዘብ የለሽም፣ ጉልበት የለሽም፣ በር የለሽም፣ ምንጭ የለሽም የሚል አለ። ነገር ግን ትሻገሪያለሽ። ጂሰስ ራፓራሳ ካፓሪያ ትሻገሪያለሽ። ለምን ሲባል ተረኛ ነሽ። ተራ አይደለሽም፣ ተራ አይደለሽም፣ ተረኛ ነሽ። እንደ ተራ የቆጠሩሽ፣ እንደ ምናምን የቆጠሩ፣ ዋጋ እንደሌለ የቆጠሩ እያዩ እግዚአብሔር ተረኛ እንደሆንክ፣ ጊዜ የክብር ጊዜ እንደደረሰ፣ ዋጋ ያለ ሰው እንደሆንክ ሪካማዶ ራባጃጋዲያ ላቦሪያ ሪንዳሶ ካማራዳና ባሻክ ራዲያ ላቦሪያ አያዲያ ማሃዶሳ ካባሪያ በታላቅ ትህትና ነግራቸዋለሁ ወገኖቼ። ተራ ናችሁ የሚሏችሁን ሰዎች አትስሟቸው። ተረኛ እንጂ ተራ አይደላችሁም። ተረኛ ናችሁ፣ ተረኛ ናችሁ። ወረፋው የናንተ ነው፣ ወረፋው የናንተ ነው። አሁን ባህሩ ጋር ደርሳችኋል አይደለ? አሁን መሻገር ማትችሉበት፣ መውጣት ማትችሉበት የሆነ ውስብስብ በሆነ ነገር ውስጥ ናችሁ ያላችሁት። ዛሬ ጌታ እንዲህ እያለን ያለው መረጃውን ተውና እኔን ስሙኝ። መረጃውን ተውና እኔን ስሙኝ። መረጃው ምንም ይበል፣ መረጃው ማንንም ይበል። ራቫኮ ሴላ ባባባሪያ ላቦያ ሪላራላባዲያላባ ሴክሬዴ ላቦሪያ። እስቲ ሁላችሁም ተረኛ ነኝ እንጂ ተራ አይደለሁም በሉ። ወይም ተራ አይደለሁም ተረኛ ነኝ በሉ። ተራ አይደለሁም ተረኛ ነኝ። ተራ አይደለሁም ተረኛ ነኝ። ሃሌሉያ 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 ሃሌሉያ። እዚህ ቤት ታላቅ የሆነ ክብር አለ። ታላቅ የሆነ ክብር አለ። ድንቅ የሆነ ክብር አለ ወገኖቼ። ኃይለኛ የሆነ ሪላቫዲያ ላቦሳ የእግዚአብሔር ክብር አለ። አዎ ተራ አይደለህም። ሰዎች ተራ ነው ሊሉ ይችላሉ። ሰዎች ዋጋ የለም ሊሉ ይችላሉ። ሰዎች ስለ አንተ የሚያወሩት ሌላ ነገር ሊሆን ይችላል። አንድ ግን
ማይሰወር አንድ ግን ማይደበቅ ልነግርህ የምፈልገው እውነት አለ። አንተ ተራ ሳትሆን ተረኛ ነህ። አንተ ተራ ሳትሆን ተረኛ ነህ። አንቺ ተረኛ ነሽ። ለምን? እግዚአብሔር እንድትሻገር እድሉን ሰጥቷል። የብዙ ሕዝብ ጉባኤ ሊያደርግ እግዚአብሔር መልእክት ሰጥቷል። ክብር ለኢየሱስ ይሁን። ዌልካም ኪንግ፣ ተባረክልን። ጌታ ዘመንን ይባረክ። ሃሌሉያ። እና እግዚአብሔር ተረኛ እንደሆናችሁ እየነገራችሁ ነው እንጂ ተራ አይደላችሁም እያለ ነው። ተራ አይደላችሁም። ሰው ተራ ዋጋ የሌለው ምንም ትርጉም የማትሰጪ ምንም አይነት ዋጋ እንደሌለሽ የሚነግርሽ ሰይጣን ነው። አትስሚው። ክፉ ነው። አትስሚ። ሰዎችም ብሉሽ አትስሚ። ተረኛ ነኝ በይ። ለመስበክ ተረኛ ነሽ። ለማገልገል ተረኛ ነሽ። ለመውረስ ተረኛ ነሽ። ለብዙ ሰዎች መዳን ምክንያት ለመሆን ተረኛ ነሽ። ለብዙዎች ማምለጥ ምክንያት ለመሆን ተረኛ ነሽ። ትውልድን ባንቺ እግዚአብሔር ይታደጋል። አንቺ ለትውልድ ታስፈልጊያለሽ። ትውልድ ያንቺን መገለጥ ይጠባበቃል። የፍጥረት ናፍቆት የእግዚአብሔርን ልጆች ክብር መገለጥ ይጠባበቃል። ሩማ ኮሳ ካፓሪያ ማንዳ የፍጥረት ናፍቆት ነሽ አንቺ። ሃሌሉያ ሃሌሉያ ሃሌሉያ። ስለዚህ እግዚአብሔር አምላክ ተራ ናችሁ ለሚለው መንፈስ እንዲህ ብላችሁ ንገሩ። ተረኛ ነኝ። እኔ ተረኛ ነኝ። ለወንጌል ሰባኪነት ተረኛ ነኝ። ወንጌል እየሰበክሽ ተራ እንደሆነሽ ነው የምነግሩሽ። ኢየሱስ ኢየሱስ ስትል እንደ ፋራ ነው የምትቆጠረው። እንኳንም አሉ አንተ ተራ ሳትሆን ተረኛ ነህ። ጳውሎስ ዛሬ የለም። ጴጥሮስ ዛሬ የለም። አንተ ነህ ተረኛው። ትሻገራለህ። የገጠመህን ቻሌንጅ ሁሉ ታልፋለህ። የገጠመህን ፈተና ሁሉ ታልፋለህ። ለምን ሲባል ከአንተ ጋር ያለው ከሁሉ ይበልጣል። ከሁሉ ይበልጣል። ኦ ራባጋጂ ዶላባሴ ፕራዲያላ ባሪያና ማንዳላ ብራዲያላ ቦሳ ተረኛ ነኝ። ተረኛው ጳውሎስ የለም። ወንጌልን ልስበከው። ተረኛ ነኝ። ተረኛው ጴጥሮስ የለም። ወንጌልን ልስበከው። በወንጌል አላፍርም እያላችሁ ቀጥሉ። ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ አለ። እዩ በኢየሱስ ስም። እይ በኢየሱስ ስም። ስብከቴን ወይም የቃል መልእክቴን እያጠቃለልኩ እመጣለሁ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። በጣም የሚያስደንቅ ነው። ስለ አንተ የሚዋጋው ከፊት ስለተደነቀረው ነገር፣ ከፊት ስለቆመው ነገር፣ አታልፍም እያለ ላለው ነገር ስለ አንተ የሚዋጋው የሚሟገተው ኢየሱስ፣ ስለ አንቺ የሚሟገተው እግዚአብሔር ነው። ጂሰስ እግዚአብሔር ነው፣ ሌላ አይደለም። አሁን መጮህ አቁሙ። እናንተ የምታውቁት መረጃ አለ። ህዝቡ የሚሰጣችሁ ሳይሆን፣ ቤተሰባችሁ የሚሰጠው ሳይሆን፣ እናንተ ጋር መረጃ አለ። ምን አይነት ሙሴ መረጃ አለው። እናንተ ሙሴ መረጃ አለው። ከእግዚአብሔር የሰማው አለ። ትሻገራለህ፣ ታሻግራለህ ነው ያለው። ወደ ማልኩላቸው ምድር ታስገባለህ፣ ታደርሳለህ ነው ያለው። ምን ትጮህብኛለህ አለ እግዚአብሔር። ለምን ትጮህብኛለህ? ሶሪ ለምን ትጮህብኛለህ? እንዲጓዙ እንዲቆሙ አላልኩም እኔ። መንገድ ላይ እንዲቀሩ አላልኩም እኔ። ሰፈር ላይ እንዲቀሩ አላልኩም እኔ። ምድረ በዳ ላይ እንዲቅበዘበዙ አላልኩም እኔ። እንዲጓዙ አለ። ንገር። አንተ ደግሞ በትርህን ምን በል? አንተም በትርህን አንሳ። አንተም እንደነሱ አትሁን። በትርህን አንሳ፣ ስልጣንን አንሳ። አዱ ካባሪያት ያስ በትራችሁን አስቀምጣችሁ የምታለቅሱ ሰዎች
በትራችሁን አስቀምጣችሁ እግዚአብሔር የሰጣችሁን ስጦታ፣ እግዚአብሔር የሰጣችሁን አቅም፣ እግዚአብሔር የሰጣችሁን ጸጋ አስቀምጣችሁ እግዚአብሔር የሰጣችሁን የጸሎት ኃይል ትታችሁ እግዚአብሔር የሰጣችሁን የማስተማር፣ የመጸለይ፣ የመገሰጽ ትውልድን የማቅናት እግዚአብሔር በውስጣችሁ እኮ ያልሰጠ ነገር የለም። እግዚአብሔር ያላስቀመጠ ነገር የለም። በጣም በቃ ትንሽ ለምትሉት ሰውም እግዚአብሔር አቅሙ እግዚአብሔር እንደ ራሱ አቅም ለእያንዳንዳችን ጸጋ ሰጥቶናል። እንደ ራሱ አቅም ደካማ ልንሆን እንችላለን። በየትኛውም ዕድሜ ላይ ልንሆን እንችላለን። ነገር ግን እግዚአብሔር ከኛ ጋር አለ። አንተም በትርን አንሳ፣ እጅህንም በበሩ ላይ ዘርጋ፣ ክፈለው። ምን በለው? ክፈለው። ማዱካ ባሪያስ ክፈለው። አትደናበር። ሌላውን ያደናበረ አንተን አያደናብርህ ወንድሜ። ሌላውን ያስደነገጠ አንተን አያስደንግጥህ። ሌላውን ያስደነገጠው አንቺን አያስደነግጥሽ። ክፈዩ። በስልጣን ውጣ፣ በስልጣን ግባ። ሃሌሉያ። የእስራኤልም ልጆች በባህር ውስጥ በየብስ ያልፋሉ። ማለፍ ነው ድርሻሽ፣ ማለፍ ነው ድርሻክ፣ ማለፍ ነው መሄድ ነው መውረስ ነው። እግዚአብሔር ወደ ነገረ መድረስ ነው። መረጃውን አትቀበል። ሰይጣን ኩሽ ይበልህ፣ አትስማው። ሰዎች ይናገሩ፣ አትስማ። ሁኔታ ይናገር፣ ምን አለህና ወዴት ትደርሳለህ፣ ምን ትሆናለህ ይበልህ፣ ችግር የለውም። አንተ የምትደርስበት የት እንደሆነ የነገረ ጌታ የታመነ ነው። አንቺ የምትደርሽበት የት እንደሆነ የነገረሽ ጌታ የታመነ ነው። እኔ እንደ አማኝ እናገራለሁ ዛሬ ክራላ ፋራዲ አላማው ሰክሬደቨን ያማንታ ሰምቶ የወጣ በገጠመው ነገር ግራ ይጋባ። ሰምቶ የወጣ ከእግዚአብሔር ቃል ይዞ የወጣ ሰው እኔ ስብከት አቆሜያለሁ። አሁን እየሰበኩ አይደለሁም፣ መልእክት እየተናገርኩ ነው። እንዳትተላለፉ፣ መልእክቱን ውሰዱ። ሪቫ ካማሳ ፓሪያ ሰምቶ የወጣ ሰው እንዴት ነው ግራ የሚጋባው? የተናገረው ሰው ካልሆነ፣ የተናገረው ስሜቱ ካልሆነ፣ ከስሜቱ ካልሰማ፣ ከስጋው ካልሰማ፣ ከእግዚአብሔር የሰማ ሰው እንዴት ነው ሰይጣን ነገር የተበላሸ ስል አምኖ የሚቀበለው? ሰዎች አትቀጥልም ስሉት እንዴት ነው አምኖ የሚቀበለው? ሪጀክት እያደረገ እግዚአብሔር ያለውን እያስቀደመ ነው የሚቀጥለው። ክብር ለኢየሱስ ይሁን። ስለ ቃሉ ጊዜ ከአጋፕዬ ጋር እንጸልይና ወደ ጸሎት ነው የምገባው። ወደ ጸሎት እገባለሁ። ተባረኩ። ውድድ ነው ማረጋችሁ። አጋፕዬ ፍሪ ከሆንሽ ትጸልያለሽ። ክብር ሁሉ ለእግዚአብሔር ለአምላካችን ይሁን። እግዚአብሔርን እጅግ አድርገን እናመሰግናለን። ጌታ ለሕዝቡ ስለላከው ቃል ሃሌሉያ። እግዚአብሔር ሕዝቡን እንዲሁ አይተውም። በዘመናት ሁሉ መካከል እግዚአብሔር ሕዝቡን እንዲሁ አይተውም። እግዚአብሔር ሳይናገር ሕዝቡን ሳያጽናና ሳይመክር ሳይገስጽ እግዚአብሔር አይተውም። እግዚአብሔር መልካም አምላክ ነው። ክብር ለጌታ ይሁን። ጌታን እጅግ አድርገን እናመሰግናለን። ሃሌሉያ 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 ሃሌሉያ። ክብር ለኢየሱስ ይሁን። ሃሌሉያ። ጌታ ስም የተባረከና የተመሰገነ ይሁን። መንፈስ ቅዱስ በመካከላችን አለ። የእግዚአብሔር መንፈስ በመካከላችን አለ። የጌታ ስም ይባረክ። መንፈስ ቅዱስ በመካከላችን አለ። ቃሉን በድንቅና በተአምራት ያጸናላቸው ነበር ተብሎ እንደተጻፈ ወገኖቼ፣ ቃል ብቻ አይደለም የምንናገረው። በእግዚአብሔር ቃል ውስጥ ኃይል አለ። በእግዚአብሔር ቃል ውስጥ ስልጣን አለ። በእግዚአብሔር ቃል ውስጥ መገለጥ አለ። በእግዚአብሔር ቃል ውስጥ ጥበብ አለ። የእግዚአብሔር ቃል ሁሉንም የያዘ ነው። በአንድ ግሩፕ ውስጥ እየተማርን ነበር። ጳውሎስ ለተሰሎንቄ ምዕመናን የሚላቸውን አነብላችኋለሁ አንድ ጊዜ። ለምን የእግዚአብሔር ቃል አይፋረስም? በዛም ስንማረው በዚህ መተን ስንማረው በየትኛውም ስፍራ ስንማረው የእግዚአብሔር ቃል አይጣረስም፣ እርስ በርሱ አይጋጭም። ጌታ ስሙ ለዘላለም ይባረክ። ጳውሎስ ለተሰሎንቄ ምዕመናን ይህንን መልእክት አንደኛ ተሰሎንቄ ምዕራፍ 1 ላይ እንደዚህ ጽፎላቸው እንመለከታለን። ሃሌሉያ።
መንፈስ ቅዱስ እናመሰግናለን። ሃሌሉያ። ምን ይላችኋል ለተሰሎንቄ ምዕመናን? እንደዚህ ከምዕራፍ 1 ከቁጥር 1 ጀምሬ ያነበዋለሁ። ጳውሎስና ሲልዋኖስ ጢሞቴዎስም በእግዚአብሔር አብ በጌታ በኢየሱስ ክርስቶስም ወደምትሆን ወደ ተሰሎንቄ ሰዎች ቤተክርስቲያን ይላል። ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስም ጸጋ ሰላምም ለእናንተ ይሁን። በጸሎታችን ጊዜ ስለእናንተ ስናሳስብ የእምነታችሁን ስራ የፍቅራችሁንም ድካም በጌታችንም በኢየሱስ ክርስቶስ ያለውን የተስፋችሁን መጽናት በአምላካችንና በአባታችን ፊት ሳናቋርጥ እያሰብን እግዚአብሔርን ሁል ጊዜ በሁላችሁ ምክንያት እናመሰግናለን። በእግዚአብሔር የምትወደዱ ወንድሞች ሆይ እንደተመረጣችሁ አውቀናልና ይልና ቁጥር 5 ላይ ወንጌላችን በኃይልና በመንፈስ ቅዱስ በብዙ መረዳትም እንጂ በቃል ብቻ ወደ እናንተ አልመጣምና። ይህ ወንጌል ምን አለው? ኃይል አለው፣ እንደገናም መገለጥ አለው፣ ጥበብ አለው፣ መረዳት አለው። ክብር ለኢየሱስ ይሁን። ዝም ብሎ እንደ ፊክሽን የምናነበው ነገር ሳይሆን የእግዚአብሔር ቃል ሲነገር የእግዚአብሔር ኃይል አለው በውስጡ። የእግዚአብሔር ቃል ሲነገር በቃል ውስጥ መገለጥ አለ። ለዚህ ነው ከታች ሆናችሁ አሜን የኔ መልእክት ነው እንደዚህ ነው ብላችሁ የምትጽፉት። መንፈስ ቅዱስ በቃል ውስጥ ስላለ ነው። በቃል ውስጥ ኃይል ስላለ ነው። እናንተን የሚነካ እኔን የሚነካ የኔን ማንነት ገብቶ የሚመረምር ያንን ቃል ስሰማ ማንነቴን ቁልጭ አርጎ ስለሚያሳየኝ ነው። ክብር ለጌታ ይሁን። ስለዚህ ጌታን ስለ ቃሉ እጅግ አድርገን እናመሰግናለን። አንያዝም፣ እንለቀቃለን፣ እንሄዳለን። ከእግዚአብሔር ቃል ጋራ እስከቆምን ከመንፈስ ቅዱስ ጋራ ህብረት እስካደረግን ድረስ የሚይዘን ምንም ነገር የለም። ብቻ እንደነዚህ እንደ ተሰሎንቄ ምዕመናን የእምነታችሁን ስራ ይላል። እምነት ዝም ብሎ ባዶን አይደለም፣ ስራ አለው። ስናምን እምነታችን የሚገለጠው በስራችን ነው። የፍቅራችሁን ድካም ይላል። ዛሬ ኩፍ ብለናል። በቃ ጥቂት ነገር ሲሆን ወዲያ ሆድ ይብሰንና ሌላ ጓደኛ እንመሰርታለን። ሄደን ሌላ ሰው እንይዛለን። ለምን አስቀየመችኝ እኔ በቃ ምናምን እንላለን። ኖ ፍቅር ድካም አለው፣ ያደክማል። እየደከምን ነው የምንወደው፣ እየደከምን ነው የምንሸከመው። ይህንን ነው የሚናገረው። የነዚህን የተሰሎንቄ ምዕመናንን ህይወት ነው ጳውሎስ አፕሪሼት እያደረገ መልእክት የሚልክላቸው፣ እያደነቀ ህይወታቸውን። በጣም በጥቂት ጊዜ ውስጥ ነው እነዚህ ሰዎች